አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም ሰኔ 12 በዚህች ዕለት የከበረ የመላእክት አለቃ የመልአኩ የሚካኤል የመታሰቢያው በዓል ይከበራል። የሚከበርበት ምክንያት እንዲህ ነው። እስክንድርያ በምትባል ከተማ አክላኦበጥራ የተባለች ንግሥት የንጉሥ በጥሊሞስ ልጅ ዙሃል የሚባል ኮከብ ስም ያሰራችው ታላቅ ምኩራብ ነበርና በየዓመቱ ሰኔ በባተ በ12 ቀን በዚያ ምኩራብ ሕዝቡ ተሰብስቦ ታላቅ በዓል ያደርጉ ነበር። በዚያ ምኩራብ ውስጥ ዙሃል የሚሉት ታላቅ የነሐስ ጣዖት ነበርና በዓሉ የሚከበርበት ዕለት ብዙ ፍሪዳዎችን ያርዱለት ነበር። አባ እለእስክንድሮስ እስከተሾመበት ዘመን ድረስ ለዚያ ጣዖት እንዲህ ሲያደርጉ ኖሩ። ይኸውም 300 ዓመተ ምህረት ተፈጽሞ በአራተኛው ምዕት ውስጥ ነበር። አባ እለእስክንድሮስ በእስክንድርያ ከተማ ሊቀ ጵጵስና የተሾመ ጊዜ ጻድቅ ቆስጠንጢኖስም በነገሰ ጊዜ የክርስትና ሃይማኖት ስለተስፋፋች ያን ጣዖት ሊሰብረው ወዶ ሳለ ጎስቋሎች ሰዎች ከለከሉት። እንዲህም አሉት፣ እኛ በዚህ ቦታ ይህን በዓል ማክበርን ለምደናል። እንሆ ከአንተ በፊት 18 ሊቃነ ጳጳሳት አልፈዋል። ይህን ልማዳችንንም አልለወጡብንም። አባ እለእስክንድሮስ ግን ገሰጻቸው፣ አስተማራቸው። እሳቸውን በመልእክት እንዲህ አላቸው፣ ይህ ጣዖት የማይጎዳና የማይጠቅም ነው። እርሱንም የሚያመልክ ሰይጣንን ያመልካል። ምክሬንስ ብትሰሙ ቀድሞ እንደነበር አድርጌ ይህን በዓል እሰራላችኋለሁ። ይኸውም ጣዖቱን እንድንሰብረው ምኩራብንም እንድንባርከውና የከበረ መልአክ አለቃ ጣዖቱን እንድንሰብረው ምኩራቡንም እንድንባርከውና በከበረ መልአክ በመላእክት አለቃ በሚካኤል ስም ቤተክርስቲያን አድርገን እንድንሰይመው ነው። እኛም ይህ ታላቅ በዓል እንሰራለን። የሚታረዱትንም ላሞችና በጎች ለድሆችና ለጦማዳሪዎች ለችግረኞችም ለከበረው መልአክ ስም በቅዱስ ሚካኤል ምግብ ይሁኑ። ለችግረኞችም በከበረው መልአክ ስም ምግብ ይሁኑ። እርሱ በእግዚአብሔር ዘንድ ባለሟልነት ያለው ስለሆነ ስለኛ ይማልዳልና። ይህንን ብሎ በዚህ በጎ ምክር አስወደዳቸው። እነርሱም ታዘዙለት። ከዚህም በኋላ ያንን ምኩራብ አድሰው በዚያ የከበረ መልአክ የመላእክት አለቃ ሚካኤል ስም ቤተክርስቲያን አደረጉ። በዚህችም ዕለት አከበሯት። እሷም የታወቀች ናት። እስላሞችም እስከ በነገሱበት ዘመን ኖራ ከዚያ በኋላ አፈረሷት። ይህም በዓል ተሰራ፣ እስከዛሬም ጸንቶ ይኖራል። ዳግመኛም በዚህች ዕለት እግዚአብሔር የመላእክት አለቃ ቅዱስ ሚካኤል በነገዱ ሁሉ በመላእክት ሁሉ ላይ በብዙ ክብር ሾመ። ይህም የከበረ መልአክ ክብር ይግባውና በጌታችን ፊት ስለ ሰው ልጆችና ስለ ስነ ፍጥረት ሁሉ ይለምናል ይማልዳል። የዚህ የከበረ የመላእክት አለቃ ሚካኤል ታምራቱ ብዙዎች ናቸው። ከእነርሱም አንዱ ይህ ነው። እግዚአብሔርን የሚፈራ አንድ ሰው ነበረ። እርሱም የከበረ የሚካኤልን የበዓሉን መታሰቢያ በየወሩ በ12ኛው ቀን ይልቁንም በሰኔና በህዳር ወር አብልጦ ያከብር ነበር። በጎረቤቱም ርኅራኄ የሌለው አንድ ባለጠጋ ሰው ነበር። ይህም እግዚአብሔር የሚፈራውን ሰው የከበረ መልአክ የሚካኤልን በዓል በሚደረግበት ጊዜ ይጠላውና ያቃለው ነበር። ለድሆች ስለመራራቱም ይዘባበትበት ነበር። የህይወቱ ዘመንም ተፈጽሞ የሚሞትበትና ከዚያ ከኃላፊው ዓለም ድካምም የሚያርፍበት ጊዜ ሲቀር የክቡር የመላእክት የሚካኤልን የበዓሉን መታሰቢያ ታደርግ ዘንድ ምጽዋት ሰጪን ትሆን ዘንድ ሚስቱን አዘዛት። ከዚህም በኋላ አረፈና ገንዘው ቀበሩ። ሚስቱም ጸንሳ ነበረች። የመውለዷ ጊዜም ደርሶ ምጥ ያዛት። በታላቅ ጭንቀት ውስጥ ሳለችም እንዲህ ብላ ጸለየች፣ እግዚአብሔር መልአኩ ይራራልኝ፣ በእርሱ ዘንድ ባለሟልነት አለህና በእግዚአብሔር ዘንድ ስለኔ ለምንልኝ። ይህንን ባለች ጊዜ በቤቷ ውስጥ ብርሃን በራ፣ በችግርም ዳነች። መልአኩ ውብ የሆነ ወንድ ልጅም ወለደች። እግዚአብሔርም የመላእክት አለቃ ቅዱስ ሚካኤል ከሰማይ ወርዶ ሕፃኑን እንዲህ ብሎ ባረከው፣ ርኅራኄ የሌለውን የዚህን ባለጠጋ ገንዘብና ሀብት ጥሪቱንም ሁሉ ይህ ሕፃን እንዲወርስ እግዚአብሔር አዝዟል። ባለጠጋውም በቤቱ በአልጋው ላይ ሳለ ጌታ ጆሮውን ከፍቶለት ይህን ነገር ከመልአኩ ሰማ። ይህም በሰማ ጊዜ ታላቅ ሐዘን ደረሰበት። ሕፃኑንም የሚገድልበትን ምክንያት ይፈልግ ጀመር። ነገር ግን ክብር ይግባውና ጌታ ይጠብቀው ነበር። ከዚያ በኋላ ያባለጠጋ ምክንያት አዘጋጅቶ የሚያገለግል ልጅ የሆነ ዘንድ ልጅሽን ስጭኝ፣ እኔም እየመገብኩና እየለበስኩ አሳድገዋለሁ፣ ለአንቺም 20 ወቄት ወርቅ እሰጥሻለሁ አላት። ይህንን ነገር ከባለጠጋው በሰማች ጊዜ ስለ ችግሯ እጅግ ደስ አላት። ልጇንም ሰጠችው። እርሱም 20 ወቄት ወርቅ ሰጣት። ልጇንም ወሰደው። የሚሻው ተፈጸመልኝ ብሎ ደስ አለ። ከዚህም በኋላ በልጁ ቁመት ልክ ሳጥን አሰርቶ ሕፃኑን ሳጥን ውስጥ አስገብቶ ዘጋበት። እስከ ባህርም ተሸከመው፣ ወስዶም በባህር ጣለው። ክብር ይግባውና በጌታችን ፈቃድ ያ ሳጥን ሳይሰጥም ከዚያች ሀገር ከ20 ቀን መንገድ ያህል ርቃ ወደምትገኝ ወደ አንዲት አገር ወደብ እስከሚደርስ በባህሩ ላይ ተንሳፈፈ። በባህሩም አካባቢ በጎቹን አሰማርቶ የሚጠብቅ አንድ ሰው ነበርና ሳጥኑን በኋላ ተንሳፎ አየው። እርሱም በባህሩ አውጥቶ ወደ ቤት ወሰደው። ይህን ሳጥን እንዴት እንደሚከፍተው ያስብ ጀመር። ይህንም ሲያስብ ወደ ባህሩ ይሄድ ዘንድ ጌታችን በልቡናው ሐሳብ አሳደረበት። ወዲያውንም ተነስቶ ወደ ባህሩ ሄደና
አንድ አሳ የሚያጠምድ ሰው አገኘ። የአሳ አጥማጁ መረብህን በእኔ ስም ጣል፣ የሚያዘውም አሳ ዋጋውን እሰጣለሁ አለው። አጥማጁም እንዳለው አደረገ። ያን ጊዜም ታላቅ አሳ ተያዘ። ዋጋውንም ይዞ ወደ ቤቱ ሄደ። ለራትም ይጠብሰው ዘንድ አረደው። በሆዱም ውስጥ መክፈቻ አገኘ። በልቡ ይህ መክፈቻ ይህን ሳጥን ይከፍተው ይሆን አለ። በሳጥኑ ቀዳዳም ባስገባው ጊዜ ፈጥኖ ተከፈተ። በውስጡም ይህን ታላቅ ብላቴና አገኘ። ልጅ የለውም ነበርና ታላቅ ደስታ ደስ አለው። ጌታችንም አመሰገነው። ሕፃኑን በመልካም አስተዳደር ያሳደገው። ሕፃኑንም አድጎ ጎልማሳ ሆነ። ከብዙ ዘመናትም በኋላ ያ ባለጠጋ ተነስቶ ወደዚያ ሀገር ሄደ። በመሸም ጊዜ ወደ በግ ጠባቂው ደጅ ደረሰ። በግ ጠባቂውም እስከ ነገ የምናድርበት ማደሪያ በአንተ ዘንድ እናገኛለን፣ ኪራዩንም እሰጥሃለሁ አለው። በግ አርቢውም እንዳልህ ይሁንና እደር አለው። ባለጠጋውም በዚያ አደረ። እራት የሚቀርብም ጊዜ ሕፃኑን ባሕራን ብሎ ጠራው። ባለጠጋውም ሰምቶ ልጅህ ነውን ብሎ ጠየቀው። በግ ጠባቂውም አዎን፣ ታናሽ ሕፃን ሆኖ ሳለ በባሕር አግኝቼዋለሁና እግዚአብሔር የሰጠኝ ልጄ ነው አለው። ባለጠጋውም በምን ዘመን አገኘው አለው። እሱም ከ20 ዓመት በፊት ብሎ መለሰለት። ያን ጊዜም እርሱ ወደ ባሕር የጣለው መሆኑን አውቆ እጅግ አዘነ። በማግስቱም ጎዳናውን ሊጓዙ በተነሳ ጊዜ ስጠና ምክንያት አመካኝቶ በግ ጠባቂውን እንዲህ አለው፣ እገሊት ወደምትባል ሀገር በቤቴ የረሳሁት ጉዳይ ስላለ እንድልከው ይህን ትሰጠኝ ዘንድ እሻለሁ። እኔም የድካሜን ዋጋ 20 ወርቅ እሰጥሃለሁ አለው። የብላቴናውም አባት ስለ ገንዘቡ ደስ ብሎት ልጁን ባሕራን ሰጠው። እንዲህም ብሎ አዘዘው፣ ልጄ ባሕራን ይህ የከበረ ሰው ስለ ጉዳዩ ወደ ቤቱ ይልክ ዘንድ ና፣ ወደ ቤትም በሰላም ትመለሳለህ። ያን ጊዜ ባለጠጋው ወደ መጋቢው እንዲህ ብሎ ደብዳቤ ጻፈ። ይህችን ደብዳቤ በምታነባት ጊዜ ደብዳቤዋን ይዞ የመጣውን ገድለህ በጉድጓድ ውስጥ ጣለው፣ ማንም አይወቅ። በመካከላቸውም የሚተዋወቁህን ምልክት ጽፎ አሸጋት። ለባሕራንም ሰጠው። በመንገዱም የሚሆነውን ስንቅ ሰጠው። ባሕራንም ተነስቶ ጉዞውን ጀመረ። ሲጓዝም ሰንብቶ በአንድ ቀን ጉዞ ሲቀረው እነሆ የመላእክት አለቃ የከበረ መልአክ ሚካኤል በውቡ ንጉሥ ጭፍራ አምሳል በነጭ ፈረስ ላይ ተቀምጦ አንተ ጎልማሳ ያዝከው ምንድን ነው አለው። ወደ ገሌ ሀገር ወደ ቤቱ ለማድረስ ከአንድ ባለጠጋ የተጻፈች መልእክት ናት አለው። ያችን ደብዳቤ አሳየኝ አለው። እሱም ስለፈራ ሰጠው። በዚያን ጊዜም የከበረው መላእክት ሚካኤል ያችን የሞት መልእክት ደመሰሳት። በእርሷ ፈንታም በንፋሃት ለውጦ እንዲሁ ጻፈ። ይህችን ደብዳቤ ይዞ ለመጣ ባሕራን ለሚባል ሰው ይህች ደብዳቤ ደረሳ በምትነበብበት ጊዜ ልጄ እገሊትን አገቡት። በውስጥና በውጭ ያለ ንብረቴንም ጥሪቴንም ወንዶችና ሴቶች ባሮቼን ጠቅላላ ንብረቴንም አውርሻችኋለሁና የፈለገውንም ሊያደርግ ስልጣን ሰጥቻለሁና እኔን አትጠብቁኝ። እኔ ብዙ ዘገያለሁ። የኔ ሹም እገሌ ሆይ በእኔና በአንተ መካከል ይህች ምልክት እነኋት። ከዚህ በኋላ አሽጎ ለባሕራን ሰጠው። ወደ ባለጠጋው ቤት ሂደህ ይህችን ደብዳቤ ለሹሙ ስጠው። በጎዳናም እኔ እንደተገናኘው አትንገረው፣ እንዳይገድልህም ይህችን የሞት ደብዳቤ ለውጬልሃለሁ አለው። ባሕራንም እሺ ጌታዬ፣ ያዘዝከውን ሁሉ አደርጋለሁ አለ። ባሕራንም ወደ ባለጠጋው ቤት በደረሰ ጊዜ ያችን ደብዳቤ ለሹሙ ሰጠው። በአንበባትም ጊዜ በመካከላቸው ያለው ምልክት አገኘ። አስተውሎም እርግጠኛ እንደሆነ አወቀ። ከዚህም በኋላ ለባሕራን ሰርግ አዘጋጅቶ እንደሚገባ ቤተክርስቲያን ስርዓት በተክሊል የባለጠጋው ልጅ አጋቡት። 40 ቀን ያህልም ደስታና ሐሴት እያደረጉ ነው። ከዚህ በኋላም ባለጠጋው ከሄደበት መመለሻው ጊዜ ሆኖ በደስታ የሆነውን የመሰንቆና የእንዚራ ድምፅ ሰምቶ ይህ የሚሰሙ ምንድን ነው ብሎ ጠየቀ። እሱም ስሙ ባሕራን ለተባለ የአንተ ደብዳቤ ላመጣ ጎልማሳ የሰው ልጅ እገሊትን አጋቡት። እነሆ ለ40 ቀናት በሰርግ ላይ ነው። ገንዘብና ጥሪትን ሁሉ ወንዶችና ሴቶች ባሮችን አንተ እንዳዘዝ ሰጥተውታል አሉት። ይህንንም በሰማ ጊዜ ደንግጦ ከፈረሱ ላይ ወደቀ፣ በድንገት ሞተ። ባሕራንም በጎ ስራዎችን የሚሰራ ሆነ። የተገለጠለትና ከመንገድ ያዳነው የመላእክት አለቃ የከበረ መልአክ ሚካኤል እንደሆነ ሊገድሉም የሚሻውን ባለጠጋ ጥሪቱን ሁሉ ያወረሰውን እሱ እንደሆነ ተረዳ። የዚህንም የከበረ መላእክት የመላእክት አለቃ ሚካኤል መታሰቢያ በወዮ ያደርግ ጀመር። ቤተክርስቲያንም ሰራለት። የቅዱስ ሚካኤል ስዕሉን አስሎ በቤተክርስቲያን ውስጥ አደረገው። ከእርሱም ብዙዎች ድንቆች ታምራቶች ተገለጡ። ባሕራንም ቅስና ተሾሞ እስከ ዕለተ ሞቱ በዚያች ቤተክርስቲያን ውስጥ የሚያገለግል ኖረ። በዚህ የከበረ የመላእክት አለቃ ሚካኤል አማላጅነት ከእናቱና ከአባቱ ከልጆቹም ጋር ለዘላለም ሕይወትን ወረሰ። መድኃኒታችን በተነሳባትም ቀን የክቡር መልአክ ሚካኤል ከውስጠኛው መጋረጃው አስቀምጦ በክብር ባለቤት ፊት እንዲህ እያለ ይለምናል። እውነት ስለሆነ ቃል ኪዳንህ በምድር መታሰቢያን የሚያደርጉትን ትምርልኝ ዘንድ ፈጣሪ ሆይ እኔ አገልጋይህን መልእክተኛን ከቸርነትህ እለምንሃለሁ። አንተ መሐሪና ይቅር ባይ ነህና። የክብር ባለቤት ጌታችንም እንዲሁ የሚል ነው። የመንፈሳውያን ሰማያውያን መላእክት አለቃቸው ሚካኤል ሆይ የመንፈሳውያን ሰማያውያን መላእክት አለቃቸው ሚካኤል መታሰቢያን የሚያደርጉ ሁሉ መሸከም እንደምትችል ከሲኦል 3 ጊዜ በክንፎች ተሸክመህ እንድታወጣ እንደሆነ ያውጅሃል። ይህን ቃል በሰማ ጊዜ እጅግ ደስ ብሎት የበዓሉን መታሰቢያ ከሚያደርጉት በክንፎቹ ተሸክሞ የእሳቱን ባሕር አሳለፋቸው። እነርሱንም ከብቻው ጌታ በቀር የሚቆጥራቸው የለም። ስለዚህም የዚህን ታላቅ የከበረ የመላእክት አለቃ ሚካኤልን የበዓሉን መታሰቢያ ለማድረግ መታደል
መታገል ይገባናል። እርሱ ከሰይጣን ወጥመድ ያድነን ዘንድ በዘመናችን ሁሉ የሚጠብቀን ዘንድ ኃጢአታችንን ያስተሰርይ ዘንድ መከራችንን ያርቅልን ዘንድ ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን። የዚህም የከበረ መላእክት የሚካኤል የረድኤቱ ሁሉ ኃይል ከሁላችን ከክርስቲያኖች ወገኖች የእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን። የዚህንም የከበረ የመላእክት አለቃ ሚካኤልን የረድኤቱ ኃይል ከሁላችን ከክርስቲያኖቹ ጋር ይሁን ለዘላለሙ አሜን።